የሚያስፈራ ነገር ሲገጥማችሁ እናም ልባችሁ ድው 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 እያለ ሲያስጨንቃችሁ ምን ማለት እንዳለባችሁ ልንገራችሁ። ቪዲዮ በቅንነት 5 ጊዜ ኮፒ ሊንክ አድርጉልኝ፣ ሼር እያደረጋችሁ አዳርሱልኝ። እንደዚሁም የልብ ቅርጿን ተጫኑና ላይክ አድርጋችሁ ጀምሩት። አንዳንድ ጊዜ ድንገት የሚያስፈራ ነገር ይገጥመናል እና ልባችን በጣም ምቱ ይጨምራል ማለት ነው። እና ያን ጊዜ ምን ማለት አለባችሁ መሰላችሁ? በነገራችን ላይ ቅዱስ ዳዊት ነው የተናገረው። እናም እንደዚህ በሉ እመኒ ሆርኩ ማይከለ ጽላሎተ ሞት እይፈርሆ ለእኩይ እስመ አንተ ምስሌየ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም በሉ። ቅዱስ ዳዊት ጠላቶቹ ሲከቡት የሚያስፈራ ነገር ሲገጥመው እንደዚህ አለ። በመዝሙር 22 ላይ ነው ቃሉን የምታገኙት። እግዚአብሔር እረኛዬ ነው የሚያሳጣኝ የለም እያለ ሄደና በሞት ጥላ መካከል እንኳን ብሄድ እግዚአብሔር ሆይ አንተ ከኔ ጋር ነህና ክፉን አልፈራም አለ። ስለዚህ እናንተም እንደ ቅዱስ ዳዊት የሚያስፈራ ነገር ሲገጥማችሁ እግዚአብሔር ሆይ አንተ ከኔ ጋር ነህና ክፉን አልፈራም በሉት። መዝሙር 22 ላይ ታገኙታላችሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሼርና ኮፒ ሊንክ እያደረጋችሁ ለሁሉም አደርሱልኝ። ቤቱን ፎሎ